ጤና ይስጥልን። ይህ አፈርሳታ ቲዩብ ነው። ዛሬም እንደተለመደው አንድ የፍርድ ቤት ጉዳይ ይዘንላችሁ ቀርበናል። አብራችሁን ቆዩ። ከምሽቱ 2 ተኩል አካባቢ ይሆናል። ባልና ሚስቱ እንደወጡ ባለመመለሳቸው ብዙዎችን አሳስቧል። አባወራ አቶ ባየው ግን ዘግይቶ መጣ። የሚናገረውና የሚሰጠው ምላሽ በትክክል አይስማማም። እግሮቹ ተጠላልፈው ሊወድቁ ደርሷል። እንደ ሕፃን አፉ ይኮላተፋል። በር ላይ የተሰባሰቡት ጎረቤታሞች ባለቤትስ አልመጣችም እንዴ ብለው ጠየቁት። ባዩሽ ከባለቤቷ ጋር ብትወጣም ብቻውን ነው የተመለሰው። እኔ የግል ጉዳይ ነበረኝ፣ ወደ ፍቼ ከተማ ቆይቼ ነው የመጣሁት ብሎ መለሰ። አረቄ መጠጣቱ ያስታውቃል። ሰክሯል። በኦሮሚያ ክልል ሰሜን ሸዋ ዞን ግራር ጃርሶ ወረዳ የሚኖሩ ጥንዶች ናቸው። ቀን አብረን ነበርን፣ ነገር ግን ተነጋግረን እኔ የእርዳታህን ላመጣ ፍቼ ከተማ ነበርኩ ሲል መለሰ። መልሶ እስካሁን የት ቆይታ ነው ሲል ጠየቃቸው። የ8 ዓመት ሕፃን ልጅ አላቸው። እንባዋ ቅርር ብሏል። እናቷን ናፍቃለች። እንደዚህ ደግሞ አምሽታ አታውቅም። እማዬስ አለች። አባቷ መለሰ። ምን አውቃለው የት እንደዋለች ብሎ መለሰላት። ልጁ ላይ አንባረቀባት። እንዲያውም ቆጣ ቆጣ እያለው ነው። ይህኔ ከአንድ ወንድ ጋር ትሆናለች እያለ የቅናት ንግግሩን ጀመረ። ጎረቤት ታዘበው። ሚስቱን በሚገባ ያውቋታል። ከቤት የማትወጣ የሥራ ሰው ነች። ጎረቤት በሚያውቀው እስከዚህ ሰዓት አምሽታ ደግሞ አታውቅም። ነክቷል። ሚስት አልመጣችም። በቤቷና በልጇ ጨክናለች። የታድራ ይሆን? ምን አገኛት? ከቤት የወጣችው ከባለቤቷ ጋር ነው። ቤተሰቦቿ ጋር ስልክ ተደወለም። አልመጣችም የሚል ምላሽ ሰጡ። ፍለጋ ተጀመረ። ትገኛለች ወደ ተባለበት ቦታ ስልክ ተደወለ። አልመጣችም የሁሉም ምላሽ ነው። አረ እንዲያውም ከባለቤቷ ጋር እዚህ ቦታ ነበረች የሚል መልስ ሰጪ በዛ። በጊዜው አይተዋቸዋል። ሁሌ እንደሚያደርጉት ነው። አይነጣጠሉም። ባዩሽ ከቤት ስራ ባሻገር የግብርና ስራ አይቀራትም። ታጭዳለች፣ ታርማለች። ጎበዝ ሴት ናት። የአካባቢው ሰው የሚያውቃት ከባለቤቷ ጋር አብራ ስትሰራ ነው። ባዩሽን የበላ ጅብ አልጮኋለም። ጠዋት ለስራ እንደወጡ ነው እሷ ተነጥላ የቀረችው። ባለቤቷ እኔ ወደ ቤቴ ልሄድ ብላኝ ሄዳለ ሲል መለሰም። እሱም ቢሆን ጉዳይ አለኝ ብሎ ወደ ፍቼ ከተማ መሄዱን ተናገረ። የባዩሽ መጥፋት ከጎረቤት አልፎ የአካባቢው ሰው ጭንቀት ሆነ። ወደ ቤተሰቦቿ ጋር ሄዳለች እንዳይባል በዚያም እንደሌለች ተረጋገጠ። ልጇን ትታ ስታድር የመጀመሪያዋ ነው። በማግስቱ ጠዋትም አዲስ ነገር ጠፋ። አየው የሚል በዚህ መንገድ አልፋለች የሚል አልተገኘም። ባለቤቷ ባየህ በማግስቱ ወደ ስራ ሄደም። ጎረቤት ቢጨነቅም በባለቤቷ ላይ የሚታየው መረጋጋት ግራ አጋብቷቸዋል። እንዲያው ምናልባት የጋራ ጉዳይ ኖሯቸው ወደ አንድ ቦታ ልኳት ይሆን ይላሉ። የሄደችበትን ላለመናገር ፈልጎ ቢሆን የሚል ጥርጣሬ ገባቸው። የባል ምላሽ ግን ተመሳሳይ ነው። ወደ ቤት ልሂድ ብላ ሄዳለች የሚል። ባለቤቴ ምን እንደሆነች የት እንዳለች አላውቅም። ተመሳሳይ ምላሽ፣ አሰልች ንግግር ነው ከጎረቤቶቹ ጋር የሚመላለሰው። የባዩሽ መጥፋት እንቆቅልሽ እንደሆነ 6 ቀናት ተቆጠሩ። የ8 ዓመቷ ሕፃን እናቴ እያለች እነዚህን ቀናት ገፋች። አባት የሚስቱን መጥፋት ከምንም ሳይቆጥር መደበኛ ስራውን ያከናውናል። ጎረቤት ባዩሽ በደህናዋ ይህንን ያህል ቀን እንደማትጠፋ ያውቃሉ። የመጥፋቷ መጥፎ ዜና ለፖሊስ ጆሮ ደርሷል። የቀበሌው ፖሊስ መረጃ የማነፍነፍ ስራውን ቀጥሏል። ባየሁ ባለቤቷ ዋነኛ የመረጃው አፈላላጊ ነው። ሚስቱን አብሮ ይፈልጋል። ሰሞኑን ምን ሆናለች? አሟት ነበር? ከጎረቤት ጋር ጸብ ነበራት? ካንተስ ጋር ሰላም አልነበራችሁ? ምንም። በእነዚህና በሌሎች ጥያቄዎች መረጃ እየተፈለገ ነው። ባዩሽ ወዴት እንደጠፋች በተሰማራችበት አካባቢ ያሉ ሰዎች እየተጠየቁ ነው። ዘመዶቿ ፍለጋውን አላቆሙም። ከግራር ጃርሶ ወረዳ ባሻገር ጎረቤት ወረዳዎች፣ ከተማውና ገጠሩ ሁሉ ታሰሰም። ያለፉት 6 ቀናት ምንም ፍንጭ ይዘው አልመጡም። እዚህ ቦታ አየናት የሚል ጠፋ። ልፋት ብቻ። ወዴት ጠፍታ ይሆን? ፖሊስ የደረሰውን ተቀብሎ ዝም አላለም። ከአካባቢው ማህበረሰብ መረጃ መሰብሰብ ጀመረ። ከጎረቤት የሚሰማው ሹክሹክታ በርክቷል። ለፖሊስ የደረሰው የማይናቅ ግን ደግሞ የማይደነቅ ማስረጃ አለ።
ምርመራ ያስፈልገዋል። አሁን የወረዳው ፖሊስ ምርመራውን ለማከናወን ቡድን አቋቋመ። ከቤት ወጥታ የማታውቅ ሴት በድንገት መጥፋቷ ፖሊስንም እንቅልፍ ነስቶታል። የባዩሽን ሕይወት አደጋ ላይ ሊጥሉ ይችላሉ የተባሉ ሰዎች ተጠርተው ተያዙ። ከተጠርጣሪዎቹ መካከል አንዱ የትዳር አጋሯ ነው። ሲጠየቅ ይቀባጥራል። አንዱን ጠቅሶ ወደ ሌላው ይሄዳል። አልጨበጣለም። ሚስቱ የት ልትሄድ እንደምትችል ማወቅ አለበት። ጠዋት የወጣችው ከእርሱ ጋር ነው። የሚጨብጠው የሚረግጠው አይታወቅም። ላብላብ ይለዋል። እጁን ያፍተለትላል። ከንፈሩ ይንቀጠቀጣል። ስለ ጠፋችው ባዩሽ ሲጠየቅ በሕይወት እንደሌለች የእምነት ቃሉን ሰጠ። ተጠያቂው እኔ ነኝ አለም። ገድሏታል። ሚስቱ ላይ ጨክኗል። 6 ቀን ያፈነውን አፈነዳው። ለፖሊስ እረፍት ሆነ። አመነም። ባልና ሚስቱ ለዓመታት የገነቡት ትዳር እንቅፋት ገጥሞት ነው የከረመው። በተለይ ባዩሽ በግሉ ያገኘችው መሬት የዘወትር መነታረኪያ ሆኗል። በግልሽ ያደረግሽው መሬት የጋራችን መሆን አለበት ብሏል ባል። አልተግባቡም። ጥንዶቹ ባየህና ባዩሽ በዚህ አለመግባባታቸው ምክንያት ፍቺ ፈጽመው እንደነበር የተገኘው መረጃ ያመለክታል። ባልና ሚስቱ እንደገና ተጋብተው ነው ልጅ የወለዱት። የብቸኝነት ሕይወት በመረረው ባየህ ማስረሻ ተደጋጋሚ ጥያቄ ነው እንደገና የተጋቡት። ነገር ግን የማያግባባቸው የመሬቱ ጉዳይ እንደተከደነ ነበር። ሽማግሌዎቹም የመሬቱ ጉዳይ አጣላም፣ ባየህም ጥያቄውን ትቷል ብለው አስማሟቸው። የመሬቱን ጉዳይ ዳግም ላላነሳ ብሎ የተገዘተው ባል ጥያቄውን እንደገና አንስቶ ነው የሰሞኑ ጸባቸው። ባዩሽ ልጃችንን በፍቅር እናሳድግ በሚል ነገሩን ችላ ብለዋለች። ያን ዕለት ባዩሽ የጠፋችለት መሬቱን ለማጠር እንጨት ያስፈልገናል ብለው ተመካክረው ነው ወደ ቆላ ያወረዱት። ዙሪያውን ለማጠር ነበር እቅዳቸው። ለግራር ጃርሶ ቅርብ ነው። ደብረ ሊባኖስ ወረዳ አዲስ ዓለም ቀበሌ ነው የሄዱት። መሬታቸውን ለማጠር እንጨት ሊያመጡ ወደዛ ወረዱ። ግራሩን እንቧጮ ሊያመጡ ነበር። ቦታው ደረሱ። ለአጥር የሚሆን እንጨት አለ። ለመቁረጫ የሚሆን መጥረቢያም ተዘጋጅቷል። ፀሐይ ሳይሆን ቶሎ እንሰብስብና እንመለስ አለች ባዩሽ። የባሉ ዓላማ ግን እንጨት መስበር አልነበረም። መሬቱን በእኔ ስም አላደርግም ያልሽው ሌላ ለማግባት አስበሽ ነው አለ። ጭቅጭቅ ተፈጠረ። በዚያው በጫካ ውስጥ ባዩሽ ግራ ተጋባች። የባለቤቷ ሰውነት ተቀየረ። ይህን ጭቅጭቅ በዚህ ቦታ ምን አመጣው አለች። ባየህ በያዘው ገመድ የባለቤቱን አንገት አነቀም። ባዩሽ ጠፍታ አልነበረም። ባለቤቷ ነው የገደላት። ከገደለ በኋላ እንዳይታወቅበት ወደ ፍቼ ከተማ ሄዷል። እዚያው ጫካ ውስጥ ጥሏት ነው የሄደው። ፖሊስ በቁጥጥር ስር ውሎ ሲጠይቀው ስራውን ተናገረም። ላለፉት ቀናት በጫካ ውስጥ የቆየችው ሕይወት አልፎ ነው። እናቴ ትመጣለች እያለች የምትጠብቀው ሕፃን እናቷን አላገኘቻትም። በባለቤቷ ሕይወቷ ያለፈው ባዩሽ 50 ሜትር ገደል ውስጥ ተጥላለች። ያቀፈውን ገላ ገደል ውስጥ ወረወረው። የሳመውን አንገት አነቀው። ያጎረሰውን እጅ ሰበረው። አስከሬኑ ያረፈበትን ቦታ እየመራ ሄዶ አሳየም። የባዩሽን አስከሬን ከ6 ቀን ቆይታ በኋላ ተገኘ። አስከሬኑ ሙሉ ለሙሉ አልተገኘም። በጫካ ውስጥ ነበርና በጅብ ተበልቷል። ባል በእንባ ተሞልቶ ስለ ድርጊቱ ተናገረ። ፖሊስ ተጨማሪ መረጃ መሰብሰብ አላስፈለገውም። የእምነት ክህደት ቃል ሰጥቷል። ለመረጃው መገኘት ጎረቤት ትልቅ ሚና ነበረው። ሰሞኑን ጭቅጭቅ ሰምተው ነበር። ጥርጣሬውም እውን ሆነ። አቃቢ ሕግ ክስ መሰረተ። በኦሮሚያ ክልል ሰሜን ሸዋ ዞን ከፍተኛ ፍርድ ቤት የቀረበለትን መረጃ መረመረ። የግራ ቀኙን ክርክር አዳመጠ። ውሳኔም ሰጠም። ተከሳሽ ባየሁ ማስረሻ የትዳር አጋሩን በመግደሉ ጥፋተኛ ተባለ። ከፍተኛ ፍርድ ቤቱ ባየሁን በ24 ዓመት ጽኑ እስራት ቀጣው። ያቺ ሕፃን በሞት ያለ እናት በእስር ያለ አባት ብቻዋን ቀረች። ትዳር ከመሬት በላይ ነውና ምክክርን እናስቀድም። አበቃን።